ታሪኩ የሚጀምረው ሬይ የተባለ ወጣት ውቅያኖሱ ከሰማዩ ጋር በሚዋሃድበት የባህር ዳርቻ ጫፍ ላይ ቆሞ ሳለ ከዓለም የተገለለች በሚመስል ሁኔታ ብቻዋን ተቀምጣ ወደማያልቀው የውሃ ስፋት በትኩረት የምትመለከተው አንዲት ወጣት ቀልቡን ትስበዋለች። በዚህም ምስሏ ተማርኮና ማንነቷን ለማወቅ ጓጉቶ ወደ እርሷ ያመራል። ኪራ የምትባለው ይህች ወጣት በዝምታዋና ከአዳዲስ ሰዎች ጋር ባላት መገለል ምክንያት በክፍል ጓደኞቿ የማያቋርጥ ጥቃት የሚፈጸምባትና በራሷ የጨለማ ዓለም ውስጥ የምትኖር ናት። ቆይ ግን ከዛ በፊት አሁን ላይ 500 ሰብስክራይበር አለን። እቅዳችን በዚህ 90 ቀን ውስጥ 100,000 ሰብስክራይበር ለመግባት ነው። አንችልም? እንችላለን። ሰብስክራይብ አድርጉ። ነገር ግን ከሚያንገላቷት ልጆች ነፃ የሚያወጣት ሬይ በህይወቷ ብቅ ሲል የጨለመው የህይወቷ ምዕራፍ ቀስ በቀስ መለወጥ ይጀምራል። ይህ ክስተትም በመካከላቸው ያለውን ግንኙነት እያጠነከረው ሲሄድ ከቀላል ጓደኝነት አልፎ ወደ ጥልቅ ፍቅር ያድግና ህይወትን አብረው ለመጋፈጥና እርስ በርስ ከለላ ለመሆን ቃል ይገባሉ። ግንኙነታቸው ወደ ላቀ ደረጃ በተሸጋገረበት አንድ ወቅት ኪራ የገናን ዋዜማ በከተማው መሃል ያለውን የገና ዛፍ አብረው እንዲያዩ ያላትን ምኞት ስትገልጽለት፣ ሬይ ደግሞ በሐሳቧ ተደስቶ ወዲያውኑ ወደ ደረቱ ያስጠጋታል። በመካከላቸው ያለው የፍቅር ስሜት ከጊዜ ወደ ጊዜ እየጋለ ሲመጣ ሬይ በእርጋታ ወደ አልጋው እየመራት በስሜት ይስማታል። ነገር ግን የሬይ እጅ ትከሻዋን በለሰለሰ ንክኪ በሚይዛት ቅጽበት በአእምሯ ውስጥ የተቀበረ አስከፊ ትውስታ እንደ መብረቅ ይነሳና በድንጋጤ ከላዩ ላይ ገፍትራው ከክፍሉ ስትወጣ ሬይን በድንጋጤና በከባድ ግራ መጋባት ውስጥ ትከተዋለች። በሆነ ነገር ልቧ የተሰበረው ኪራ ለቅርብ ጓደኛዋ ለሃሩሚ ስታማክራት፣ ሃሩሚ በበኩሏ የሬይን የቀድሞ አስቸጋሪና ሴቶችን የመቀያየር ስም ስለምታውቅ ኪራ ከእርሱ ጋር የግብረ ስጋ ግንኙነት ለመፈጸም ፈቃደኛ ያለመሆኗን እንደማይቀበለው ስጋቷን ትገልጻለች። እውነታው ግን ከዚህ የተለየ ነው። ኪራ ወደ ህይወቱ ከገባችበት ቅጽበት ጀምሮ ያ የድሮው ኃይለኛና ግዴለሽ ሬይ የለም። በእርሱ ቦታ ለኪራ ብቻ የሚሆን ገር፣ ደግና ከምንጊዜውም በላይ ኃላፊነት የሚሰማውና እምነት የሚጣልበት አዲስ ሰው ተፈጥሯል። በአንድ ተራ ቀን ሬይና ጓደኛው ቲት የቦውሊንግ ኳሶች በሚንከባለሉበት ድምፅ ታጅበው ሲጫወቱ የንግግራቸው አቅጣጫ በድንገት ይቀየራል። ቲት በሀፍረት እየተሽኮረመመ ልቡን ለሃሩሚ እንዳስረከበ ሲናዘዝ፣ ሬይ ያለምንም ማመንታት ጓደኛው ፍቅሩን እንዲገልጽላት ያበረታታዋል። ነገር ግን የቲት ልብ በፍርሃት ተከቦ ይህን ለማድረግ ድፍረቱ እንደሌለው ይመልስለታል። በሌላኛው የከተማው ክፍል በመልኩ በቁመቱና በስዕል ብቃቱ በትምህርት ቤት ውስጥ ስሙ የሚነሳለት ሺማ የስዕል ክፍሉ ጸጥታ ውስጥ በሸራው ላይ ብቻ እንዳተኮረ በጥልቅ ስሜት ይስላል። የሁለት ሴቶች ትኩረት የመስረቅ ጥረትም ከገባበት የጥበብ ዓለም ሊያናውጠው አልቻለም። ብዙም ሳይቆይ ኪራ በዝምታ ወደ ክፍሉ ስትዘልቅ ሺማ ሌሎቹን በዘዴ ካሰናበተ በኋላ ከእርሷ ጋር ብቻውን የመሆን እድል ያገኛል። እውነታው ግን ሁለቱም በአንድ የስዕል ክበብ ውስጥ ከተገናኙ ጊዜ ጀምሮ በውስጡ የሚላወስ ልዩ ስሜት ቢኖርም ይህንን ሚስጥሩን ግን ከማንም ሰውሮ ይዟል። ከዚያም ሺማ ወደ ቤቱ ሲያመራ አንዲት ቆንጆ ልጅ በኮሪደሩ ላይ ፊት ለፊት ገጥማው የፍቅር ጥያቄን በድፍረት ታቀርብለታለች። እሱ ጥያቄዋን ውድቅ ሲያደርግ ግን ልጅቷ የልቡ ቁልፍ ከኪራ ጋር መሆኑን እንደምታውቅና ስሜቱን ለመደበቅ ቢሞክርም ከሽፋን በላይ ሆኖ እንደሚታይ ትነግረዋለች። በመቀጠልም ኪራ ከመለስተኛ ሁለተኛ ደረጃ ትምህርት ቤት ሳለች የወንዶችን ነገር እንደማትወድና አሁን ግን ፈጽሞ የተለየ ሰው እንደሆነች ስትነግረው ይህ ያልጠበቀው መረጃ ሺማን በጥልቅ ግራ መጋባት ውስጥ እየከተተው ከዚያች ቅጽበት ጀምሮ ሐሳቡን ሁሉ ይቆጣጠረዋል። በዚያው ምሽት ኪራ ሬይ የግንባታ ሰራተኛ ሆኖ ወደሚሰራበት ስፍራ እራት ይዛለት ስትደርስ ልቧን ሲያብሰለስለው የነበረውን ወሳኝ ጥያቄ ታነሳለች። እስካሁን በአካል አብረው መሆን ባይችሉም እንኳ አሁንም አብሯት መቆየት ይፈልግ እንደሆነ በጭንቀት ስትጠይቀው ሬይ ግን ምንም አይነት ጫና እንደማይሰማውና ለእርሷ ያለው ፍቅር በዚህ እንደማይለካ የነገራት በስሱ እቅፍ አድርጎ ያረጋጋታል። የበጋው እረፍት ሲመጣ አራቱ ወዳጆች ሬይ፣ ኪራ፣ ቲትና ሃሩሚ በአንድ ፓርክ ውስጥ ባርቤኪው እየሰሩ በሳቅና በጨዋታ ጊዜያቸውን ያሳልፋሉ። በዚህ መሃል ሃሩሚ የሬይና የኪራን ፍቅርና መጣጣም ስታደንቅ በንግግሯ የተገፋፋው ቲት በድንገት የፍቅር ጓደኛው እንድትሆን ይጠይቃታል።
አረቲት በቃ ይሄን እድል ተጠቅሜ ልሞክረው ብሎ ነው መሰለኝ። ለማንኛውም ሃሩሚ ግን እንዲህ ባለ የልጅ ጨዋታ በሚመስል መንገድ ስሜቱን በመግለጹ ክፉኛ እየተበሳጨች ጥያቄውን ሙሉ በሙሉ ውድቅ ታደርገዋለች። ወደ ቤታቸው በሚመለሱበት ወቅት የሬይና የኪራ መንገድ ከአንዲት ያልታሰበች እንግዳ ጋር ይጋጫል። እርሷም የሬይ የቀድሞ ፍቅረኛው ነች። ልጅቷም ያለምንም ሰላምታ ቃላቶቿን እንደ ስለት እየሰነዘረች ኪራ ከሬይ ጋር ያላትን ግንኙነት በአስቸኳይ እንድታቋርጥ ትነግራታለች። ሬይን የሴቶች ልብ አታሎ እንደሚተው ከሃዲ አድርጋ ከገለጸችው በኋላ ኪራ ለራሷ ስትል ከዚህ መርዛማ ግንኙነት መውጣት እንዳለባት ስታስጠነቅቃት የመጨረሻውን የመርዝ እይታዋን ሰጥታቸው ጀርባዋን አዙራ በሄደችበት ትጠፋለች። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን። ይሄ የቀድሞ ፍቅረኛ የሚባል ነገር ግን ችግር ነው። ልክ ሰላም አገኘው ስትል ከየት እንደምትመጣ አላውቅም። ለማንኛውም በሌላ በኩል ከከተማ ማዶ በምትገኝ ጸጥ ያለች ካፌ ውስጥ ሺማ አንድ የግል መርማሪን አስከትቦ ይታያል። ይህ መርማሪ የኪራን ሚስጥራዊ የኋላ ታሪክ እንዲያጠራለት የቀጠረው ሰው ነው። መርማሪው ያስረከበውን ፋይል ገልብጦ ማንበብ ሲጀምር እንደ ስም የተቀረጸ የሚመስለው የሺማ የተረጋጋ የፊት ገጽታ ቀስ በቀስ እየተለዋወጠ ይመጣል። ምክንያቱም በገጾቹ ላይ የሰፈሩት ቃላት የኪራን አሰቃቂ የልጅነት ጠባሳ አሁን ለምትገኝበት እንግዳ ባህሪ ምክንያት የሆነውን ጥልቅ ሚስጥር ስለሚገልጹለት በመጨረሻም የዝምታዋን ትርጉም ይረዳል። በማግስቱ ኪራ ከቁልፏ መጽሐፍ ለማውጣት ስትሞክር ሺማ እንደ ጥላ ከጀርባዋ ደርሶ ጆሮዋ ስር አንዣቦ እንደ መርዛማ ሾህ የሚሰነፍቁ ቃላቱን በሹክሹክታ ይለግሳታል። ቃላቱ ወደ ውስጧ ሰርገው ሲገቡ የኪራ ፊት በቅጽበት ወደ ነጭ አመድነት ተቀይሮ መላ ሰውነቷ ይቀዘቅዛል። በዚሁ ቅጽበት ሬይ ድንገት ብቅ ብሎ ችግር መኖሩን ሲጠይቃት ኪራ ከውስጧ የሚናወጠውን ፍርሃት ለመደበቅ እየታገለች ደህና መሆኗን ትነግረዋለች። ነገር ግን ሬይ በአይኖቿ ውስጥ የሚነበበውን ድንጋጤና በመካከላቸው በቅጽበት የተገነባውን የማይታይ ግንብ በስሜቱ ይረዳል። በምሳ ሰዓት ኪራ መልስ ፍለጋ ወደ ስዕል ክፍል ስታመራ ሺማ በሸራዎቹ ጥላ ስር ሆኖ ይጠብቃታል። ኪራ ጆሮዋ የሰማው ነገር እውነት መሆኑን ለማረጋገጥ ስትጠይቀው ሺማ ቀዝቃዛውን ቅድመ ሁኔታውን ያስቀምጥላታል። ከሬይ ጋር ያላትን ግንኙነት ሙሉ በሙሉ ካቋረጠች ብቻ ይህን አሰቃቂ የህይወት ታሪኳን ከሬይ እንደሚጠብቅላት ቃል ይገባላታል። ሺማ ማየት የሚፈልገውንና የሚናፍቀው በኪራ ምክንያት የለሰለሰውን አዲሱን ሬይ ሳይሆን በመንገዱ የገባን ማንኛውም ሰው ለማስወገድ የማይፈራውን ያንን ቀዝቃዛና ጨካኝ ማንነቱን ነበር። ከትምህርት ቤት መልስ በሁኔታው የተበሳጨው ሬይ በቀጥታ ወደ ሺማ በማምራት ከኪራ ጋር ስለደበቀው ሚስጥር ማብራሪያ ይጠይቀዋል። ሺማ ግን ምንም አይነት መልስ ከመስጠት ተቆጥቦ ከኪራ እንዲርቅ በድጋሜ ሲነግረው የሬይ ትዕግስት ሙሉ በሙሉ ተሟጦ ያልቃል። በዚህም የሺማን አንገትጌ በኃይል ጨምድዶ በመያዝ ከግንኙነታቸው እንዲወጣ በቁጣ ያስጠነቅቀዋል። ይህ በእንዲህ እንዳለ ኪራ ወደ ቤቷ ስታቀና ከመንገዱ ዳር የቆሙ ሁለት የማታውቃቸው ሰዎች መንገዷን ዘግተው ያቆሟታል። በአይኖቻቸው ውስጥ የሚነደውን ክፉ ሐሳብ ስትመለከት ልቧ በፍርሃት ይመታል። ለማምለጥ ብትሞክርም ሁለቱ ሰዎች እያሾፉ ሲያዋክቧት ከመካከላቸው አንዱ በድንገት እጁን ዘርግቶ ትከሻዋን ሲይዛት ያ ንክኪ በውስጧ የተቀበረውን አሰቃቂ ትውስታ ይቀሰቅስባታል። በዚህም የተነሳ መላ ሰውነቷን ዝሎ መሬት ላይ ስትወድቅ ከቁጥጥሯ ውጭ የሆነ የድንጋጤ ጩኸት ካፏ ያመልጣል። የኪራን ጩኸት በአቅራቢያ ሆኖ የሰማው ሬይ ድምፁ ወደ መጣበት አቅጣጫ እሷን ለማዳን ሲበር በቦታው ሲደርስ በሚያየው ነገር በከፍተኛ ንዴት ተውጦ ሁለቱን ሰዎች ከአካባቢው እስኪፈረጥጡ ድረስ ይደበድባቸዋል። ከዚያም ወዲያውኑ ወደ ኪራ ዞሮ ሊያነሳት ሲሞክር እጁ ገላዋን በነካበት ቅጽበት እሷ በከፍተኛ ፍርሃት ሰውነቷን ስታኮማትር ሬይ በህይወቷ ውስጥ ከቃላት በላይ የሆነ ጥልቅና ሳማሚ ጠባሳ እንዳለ ይገነዘባል። ቤቷ ከደረሱ በኋላ በሰፈነው ጸጥታ ውስጥ ኪራ የተሰባበረውን ድምጿን አሰባስባ ለዓመታት ብቻዋን የተሸከመችውንና ሲያሰቃያት የኖረውን ሚስጥር ለሬይ ትነግረዋለች። መለስተኛ ደረጃ ትምህርት ቤት እያለች የእንጀራ አባቷ በተደጋጋሚ ሲተናኮላት እንደነበርና በመጨረሻም እሱን ለመግደል እንደተገደደች ታስረዳዋለች። ለዚህም ነው ማንኛውም ወንድ በሚነካት ቅጽበት ሁሉ ያ አሰቃቂ የስሜት ጠባሳዋ ዳግም እየደማ የሚሰማት። አሰቃቂው
ሚስጥር ከኪራ አንደበት በሚወጣበት ቅጽበት የማይቆም የድንጋጤ ማዕበል ሙሉ ማንነቷን ይውጣታል። በፍርሃት በተሞላ ድምጽ የእንጀራ አባቷን ያለማቋረጥ ታወግዛለች። በዚህ ሁሉ ሁከት መሃል ሬይ እንደ ድንጋይ ሐውልት በቆመበት ደርቆ ይቀራል። በእውነትም እኮ ምን ይበል? ይህንን ሰምቶ ምን ማለት ይችላል? ለማንኛውም ቃላት ካንደበቱ ሐሳብም ከአእምሮ ተሰደው በመሐከላቸው የተፈጠረው ጥልቅ ገደል ሙሉ በሙሉ ከእንቅስቃሴ ውጪ ያደርገዋል። በሚሰቅጠው ጸጥታ ውስጥ መቆየት ከእንግዲህ እንደማትችል የተረዳችው ኪራ ከህይወቱ ለመውጣት ዞር ብላ መራመድ ትጀምራለች። በዚያች ሌሊት በውስጧ ከሚናወጠው ማዕበል ለመሸሸግ ወደ ጓደኛዋ ሀሩሚ ቤት በማቅናት ጊዜያዊ መጠጊያን ታገኛለች። በማግስቱ የትምህርት ቤቱን ኮሪደሮች ስትረግጥ ግን ፍጹም ሌላ ሰው ሆና ትቀርባለች። ዓለሟ እንዳልፈረሰና ልቧ እንዳልደማ በሚያስመስል የረጋ መንፈስ ጭምብል ተሰውራ በሁሉም መሃል ትንቀሳቀሳለች። ከዚህ ሁሉ ትዕይንት ጀርባ ግን ሺማ የራሱን እቅድ በስውር ያሰናዳል። ግቡም አንድና አንድ ነው፤ ሬይን ወደ ቀድሞው ጨካኝና ጠንካራ ማንነቱ መመለስ። በሺማ እምነት የሬይ እውነተኛ ጥንካሬ ያለው በዚያ ማንነቱ ውስጥ ሲሆን አሁን የሚታይበት ስሜታዊ ልስላሴ እንደ አደገኛ ድክመት ይቆጠራል። አንዳንድ ጓደኞች አሉ አይደል ምን አስለፈለፈህ ጥለህበት እለፍ እንጂ የሚለው አይነት። ሺማ ማለት ልክ የዛ አይነት ሰው ነው። ለማንኛውም ሺማ የሬይን የድሮ ባህሪ በጥልቅ ስለሚያደንቅ ሬይን እንደ ውድ ነገር ግን የተሰበረ ንብረቱ ይመለከተዋል። ይህን ንብረቱን በገዛ እጁ ዳግም ቀርጾ ወደ ቀድሞ ክብሩ ለመመለስ በሚያደርገው ጥረትም በመንገዱ ላይ የሚቆምን ማንኛውንም አካል ለማስወገድ ቆርጦ ይነሳል። ትዕይንቱ በቅጽበት ተለውጦ ወደ ሬይ አእምሮ ውስጥ በሚመላለሱት አሳማሚ ትዝታዎች ይወስደናል። በዚያም የወንድሙ የሴይ መንፈስ በህሊናው ላይ እንደማይሽር ጠባሳ ተቀርጾ እናያለን። የሴይ ህይወት በራሱ እጅ ያበቃው ሬይ የሴት ጓደኛው ነጥቆታል በሚል መራራ ስሜት ተገፋፍቶ ነበር። ይህም ሬይን ሊቋቋሙ በማይችለው የጥፋተኝነት ስሜት ውስጥ ይከተዋል። ይህ ስቃይ ስሜቱን መቆጣጠር እስኪያቅተው ድረስ ውስጣዊ ህመሙን በመንገዱ ላይ በሚያገኘው ሰው ሁሉ ላይ በኃይል እንዲገልጽ ያስገድደዋል። ሺማ የዚህን ታሪክ ዝርዝር የሚያውቀው ከሴይ ጋር በነበረው የጠበቀ ግንኙነት ሲሆን አሁን በሬይ ውስጥ ያንን የድሮውን ጠንካራ ሰው ማየት ባለመቻሉ የተሰበረ ማንነቱን በገዛ እጆቹ መልሶ ለመገንባት ይቋምጣል። በቀጣዩ ቀን ሀሩሚ ሬይን ለብቻው አግኝታው በቀጥታ ወደ ኪራ ተመልሶ እያንዳንዱን የተሰበረ የህሊናዋን ክፍል አቅፎ ማንነቷን ሙሉ በሙሉ መቀበል ይችል እንደሆነ ትጠይቀዋለች። ሀሩሚ ስለ ኪራ ጥልቅ ሐዘንና ስላሳለፈችው መከራ ስትነግረው በሬይ ውስጥ የሆነ ነገር ይቀየራል። የነበረው ግራ መጋባት ተኖ በምትኩ ኃይለኛ የርህራሄ ስሜትና እሷን የመጠበቅ ውስጣዊ ፍላጎት ይወርሰዋል። በዚህ አዲስ ስሜት ተገፋፍቶ ሬይ በማግስቱ በቀጥታ ወደ ኪራ ክፍል ገብቶ ከሁሉም ተማሪዎች ፊት ይዟት ይወጣል። ከዚያም የደስታቸው ትዝታ ወዳለበት የባህር ዳርቻ ይወስዳታል። በዚያም አሳዛኝ ያለፈ ታሪኳን እንድትረሳ እንደሚረዳት ቃል ይገባላታል። ውጥረቱ ቀስ በቀስ ሲቀል ሁለቱም እንደ ህፃናት በአሸዋ እየተጫወቱና የአሸዋ ቤተ መንግስት እየሰሩ የጋራ ደስታቸውን እንደገና ያገኛሉ። ከዚያች ቅጽበት ጀምሮም ግንኙነታቸውን ዳግም ለመገንባትና አንዳቸው ለአንዳቸው ለመኖር ይወስናሉ። ነገር ግን ከዚህ ተስፋ ሰጪ ትዕይንት ጀርባ አንድ እጅግ የጨለመ ሚስጥር ይገለጣል። ታዲያ ያላችሁ ያ ሁሉ ሲሆን የነበረው ድራማ በቂ እንዳልነበር ፊልሙ ሌላ ጉድ ያሳየናል። ሴይ ራሱን እንዲያጠፋ ያደረገው ሺማ ራሱ መሆኑን እናስተውላለን። በሬይ ህይወት ውስጥ ትልቅ እንቅፋት እንደሆነና የስቃይ ሁሉ ምንጭ እሱ እንደሆነ ደጋግሞ በጆሮው ሲያንሾካሹኩበት እንደነበር ግልጽ ይሆናል። በማግስቱ ከክፍል በመቅረታቸው ከርዕሰ መምህሩ ቢሮ ጠንከር ያለ ማስጠንቀቂያ ሲደርሳቸው ሬይና ኪራ ባልጠበቁት የጋራ ገጠመኝ አማካኝነት በመካከላቸው ልዩ ቅርርብ ፈጠሩ። ሁለቱም ከቢሮው እንደወጡም በቀጥታ ወደ ካፍቴሪያው በማምራት ምሳቸውን በጋራ መመገብ ጀመሩ። ይህን ሰላማዊ አየር ለመበጥበጥ እንደ ጥላ ከጀርባቸው የተከሰተው ሺማ ግን ወደ ሬይ ጆሮ ተጠግቶ ስለ ኪራ የጨለመ ያለፈ ታሪክ የመርዝ ቃላትን ሲያሾካሹኩበት በሰማው ነገር ደሙ የፈላው ሬይ በቅጽበት ወደ አውሬነት ተቀየረ። እውነትም የሰው ስም አውጥቶ ቂል ያደርጋል የሚባለው ተረት ለሺማ ነው። ለማንኛውም ሬይ በቆጣ ሺማን በሙሉ ኃይሉ ገፍትሮ ወለሉ ላይ ሲደፈጥጠው ሺማ በፊቱ ላይ በሚያንጸባርቀው እኩይ ፈገግታ የሬይን ንዴት መቀስቀሱን ቀጠለ። ይህ ድርጊቱ ሬይን ሙሉ በሙሉ ከቁጥጥር ውጭ ሲያደርገው በቁጣ መሬት ላይ ተንበርክኮ የሺማን አንገት በሁለት እጆቹ በመጭመቅ ሊገድለው የትንፋሽ ያህል ብቻ ይቀረዋል። እንደ ድል ሆኖ ኪራ በሰዓቱ በመድረስና በመማጸን ከሚያደርገው አስከፊ ድርጊት አስቆመችው። ሺማ ግን ከውስጡ ተደብቆ የነበረውን አደገኛ የሬይ ማንነት በማውጣት
በመውጣቱ ግቡ እንደተሳካለት ሰው በድል አድራጊነት ስሜት ተሞልቶ ከቦታው ይነሳል። ኪራ በበኩሏ እስከዛሬ ከምታውቀው ፈጽሞ የተለየውንና አይታው የማታውቀውን የሬይ ማንነት በማየቷ መንፈሷ በከፍተኛ ሁኔታ ይናወጣል። የሺማ ድርጊት መሰረቱ ሲመረመር አስደንጋጭ የሆነው የኋላ ታሪኩ ወደ ብርሃን ይወጣል። ገና ከልጅነቱ ጀምሮ የሳይኮፓት ባህሪ የሚያንጸባርቀው ሺማ በአንደኛ ደረጃ ትምህርት ቤት እያለ ይንገላታው የነበረውን የክፍል ጓደኛውን ጭንቅላት በድንጋይ በመደብደብ ለሞት አፋፍ ያደርሰዋል። ቲት ለሬይ ከሺማ እንዲርቅ አስቀድሞ የሚነግረውም ይህንን አደገኛ ማንነቱን ጠንቅቆ ስለሚያውቅ ነው። በቀጣዩ ቀን ኪራ ወደ ሺማ በመሄድ ሬይን ማሰቃየቱን እንዲያቆምና ከግንኙነታቸው እንዲወጣ በእንባ እየታጠበች ትለምነዋለች። ሺማ በሚገርም ሁኔታ ከሬይ ህይወት ለመውጣት ቃሉ ሲሰጣት ይህንን የሚያደርገው ግን በአንድ አደገኛ ቅድመ ሁኔታ እንደሆነ ይነግራታል። ይኸውም ኪራ ከትምህርት በኋላ ማንም በሌለበት ቦታ እንድታገኘው ነው። እንግዲህ አስቡት፣ ብቻሽን ማንም በሌለበት ቦታ ነይ ሲላት ኪራም ለምትወደው ሬይ ስትል እሺ አለችው። ለማንኛውም ኪራ ለደህንነቷ ብትሰጋም በአስቸጋሪ ሁኔታ ትስማማለች። ይህ በእንዲህ እንዳለ ሬይ በሞተር ሳይክሉ ላይ ባጋጠመው ችግር ምክንያት ጥገና ሱቅ ውስጥ ይገኛል። በሌላ በኩል ደግሞ ኪራና ሻማ በአንድ ባዶ ክፍል ውስጥ አብረው ሲገቡ የሚያውቋቸው ጥቂት ሴት ተማሪዎች ይመለከቷቸዋል። ሬይ የሞተር ሳይክሉን ጥገና ሲጠባበቅ መካኒኩ ችግሩ የቴክኒክ እንዳልሆነና የሞተሩ ፕለግ ሆን ብሎ እንደተነቀለ ይነግረዋል። እዩ እንግዲህ ፕለግ እግር አውጥቶ በራሱ አይሄድም አይደል? ለማንኛውም ልክ በዚህ ቅጽበት ኪራንና ሺማን ቀደም ብለው ያዩት ልጃገረዶች እየሮጡ በመምጣት ያዩትን ነገር ለሬይ ሲነግሩት የሞተሩ መበላሸት ሺማ እሱን ከዚያ ለማቆየት ያሴረው እኩይ ሴራ እንደሆነና ኪራን በአስከፊ አደጋ ውስጥ እንደምትገኝ በአንድ ቅጽበት ይገለጥለታል። በእርግጥም ሺማ ኪራን ይዟት የገባው ባዶ ክፍል ሳይሆን ሆን ብሎ ሊገድላት ያቀደበት የተተወ መጋዘን ነበር። በሰማችው ነገር ሰውነቷ በድንጋጤ ሲደርቅ አይኖቿ ፊት ለፊት ቢላዋ አንግቦ የቆመውን ሺማን ስታየው ከደረቀው ጉሮሮዋ የሽብር ጩኸት እንኳን ሊወጣ አልቻለም። ኪራ ከገዳዩ እጆች ለማምለጥ ስታፈገፍግ እግሮቿ ተጣመው መሬት ላይ ስትዘረር የቢላዋ ስለት አንገቷን ሊሰነጥቀው አንድ ስንዝር ያህል ብቻ ሲቀረው በመጨረሻው የሰከንድ ሽራፊ ሬይ እንዳውሎ ነፋስ በመግባት ሺማን ገፍትሮ ኪራን ከሞት መንጋጋ ይመልሳታል። ሬይ በቁጣ አይኖቹ ተከፍተው ሺማን ሊያንቀው ሲሞክርም ኪራ በደከመ ሰውነቷ ተነስታ እጆቹን በመያዝ ከበቀል ድርጊት ታስቆመዋለች። እውነት ለመናገር እኔ እሷ ቦታ ብሆን ኖሮ እንዲህ ጀግናይ ቀስ ብለህ ነቀው እንጂ ነበር እምለው። ለማንኛውም በዚያች ጸጥታ በሰፈነባት ምሽት ከአደጋው የተረፉት ሁለቱ ብቻቸውን ሲሆኑ ኪራ የሬይን ቁስሎች በጥጥና በመድኃኒት በጥንቃቄ ስታጸዳለት በክፍል ውስጥ የነገሰው ጸጥታ ራሱ በቃላት ሊገለጽ በማይችል የርህራሄና የስስ የፍቅር ስሜት ይሞላል። የአይኖቻቸው መገናኘት ብቻ የልባቸውን ምት እያፈጠነ ያቺን ሌሊት በዝምታ በተግባቡበት ስሜት በጋራ ያሳልፋሉ። በማግስቱ ጠዋት ሬይ ከእንቅልፉ ሲነቃ ግን የትላንቱን የአቅመ ቢስነት ስሜት በህሊናው እያሰበ ኪራን ለመጠበቅ ከዚህ የበለጠ ጥንካሬ እንደሚያስፈልገው ይገነዘብና ከዚህ ቀደም ወደ ረዳው መካኒክ በመሄድ የሜካኒካል ክህሎቶችን ለመማር ቁርጥ ያለ ውሳኔ ያደርጋል። ከጥቂት ጊዜያት በኋላም ሬይና ኪራ የድሮ ትዝታቸውን ለማብሰር ወደ ልዩ የባህር ዳርቻቸው ሲያመሩ የሞገዱ ድምጽና የፀሐይ ሙቀት ልባቸውን በደስታ ሲሞላው የዓለም ክፋት ለአፍታ የተረሳ እስኪመስላቸው ድረስ በሳቅ ይንበሸበሻሉ። ይህ የደስታቸው ቅጽበት ግን እንደ ጉም በኖ ለመጥፋት ብዙ ጊዜ አይፈጅበትም። ሬይ ቀዝቃዛ መጠጥ ፍለጋ ጥቂት እንደራቀ ሺማ እንደ ክፉ ጥላ ከየት መጣ ሳይባል ብቅ ይልና በምቀኝነት በደነዘዘ ድምጽ እውነት ለመናገር የድሮ የህንድ ፊልም ላይ ብቻ የምንሰማው አይነት ቃል የኔ ካልሆነ የማንም አይሆንም እያለ ስለት ያለውን ቢላዋ በሬይ አካል ውስጥ ይሰዳል። ሬይ በከፍተኛ ህመም እየተሰቃየ ወደ ኪራ ለመድረስ ሲታትር በመጨረሻም ህይወቱ እያለፈ በሚመስል ሁኔታ እቅፏ ላይ ወድቆ አይኖቹን ይከድናል። ታሪኩ በአንድ ዓመት ወደፊት ይዘልና በሺዎች የሚቆጠሩ የሚያብረቀርቁ መብራቶች የገናን ምሽት ድምቀት ሲያውጁ ሃሩሚና ቲት በፍቅር ተጣምረው ይታያሉ። ሬይ ግን ብቻውን ቆሞ የገና ዛፉን በሐሳብ ተውጦ ይመለከታል። ይህ የብቸኝነት ስሜቱ ግን ብዙም ሳይቆይ ኪራ ከኋላው ብቅ ስትል በቅጽበት ይበተንና ፊቱ በደማቅ ፈገግታ ይበራል። ከአንድ ዓመት በፊት ከደረሰበት አሰቃቂ ጥቃት መትረፉን እያሳየ በፊልም ላይ እኮ በቢላዋ ተወግቶ መሞት የሚባል ነገር የለም። በዚያች ውብ ምሽት በሚያንጸባርቀው የገና ዛፍ ስር የኪራን እጅ በመያዝ የቀረ ዘመናቸው ሁሉ አብረው ለማሳለፍ የማይፈርስ ቃል ኪዳን ይገባላታል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን።
እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳረሱ። ይመቻችሁ።